السلام عليكم ورحمة الله وبركاته. شوشنا አዳምጠናቸው እንመለስ እስኪ ወሃቢያ ብሎ በስማችን ይጥራን በስማችን ተጠርተናል የሚል ጥያቄ የሚጠየቁ ስለነበሩ ነውና ከሙፈሲሮች ለምሳሌ ያህል ቅድም እንደያዝነው ሷውይን ሱረቱል ፋጢር ላይ ካያችሁ እንደሰማችኋቸው ነው። ነገር ግን እኔ አንድ መጥቀስ የምፈልገው ነገር አለ። ሱረቱል ካህፍ ላይ እዛ ሲፈስር ምን ይላል ይሄ ሙፈሲር? ولا يجوز تقليد ما عدا المذاهب الأربعة إلنا ولا يجوز تقليد ما عدا المذاهب الأربعة كارت مذهبوች ውጭ ተቅሊድ ማረግ አይቻልም ይልና ولو وافق قول الصحابة የሱሐባ ንግግር ቢገጥም እንኳን والحديث الصحيح صحيح የሆኑ ሐዲሶችን ቢገጥም እንኳን ከአራቱ አኢማዎች ከከለፈ አይቻልም መከተል አይቻልም ይላል። ነገር ግን አኢማዎቻችን ምንድነው ያስተማሩን? إذا صح الحديث فهو مذهبي ነበርኩ ያሉት። ሐዲሱ ሶሂህ ሆኖ ከመጣ ያ ነው የኔ መዝሐብ ይላሉ። የኔ ንግግር ከነብዩ አለይሂ ሰላቱ ወሰለም ንግግር ጋር የሚጋጭና የሚጣረስ ከሆነ የኛን ንግግር ካጥር ወደዛሽ ቀንጥራችሁ ጥላችሁ የነብዩን አለይሂ ሰላቱ ወሰለም ንግግር ያዙ ይሉ ነበር። ይህ ነው የአኢማዎቻችን አቋም። والآية ይህም አልበቃውም። ولو وافق قول الصحابة والحديث الصحيح والآية የቁርአን አንቀጽ ቢገጥም ከخلፈ ንግግሩ ተቀባይነት የለውም ይላል። فالخارج عن المذاهب الأربعة ضال مضل ከአራቱ መዝሐቦች የወጣ ሰውዬ አጥማሚና ጠማሚ ነው ይላል። وربما أداه ذلك للكفر ይህ ብቻ ሳይሆን ወደ ክህደት ሊወስደው ይችላል አለና لأن الأخذ بظاهر الكتاب والسنة የቁርአንና የሐዲስን ظاهر መከተልና መያዝ ይላል من أصول الكفر የክህደት መሰረቱ ምንጩ መነሻው ነው ይላል። ሱብሃንአላህ ዛሂሩን መከተል የክህደት ምንጭ በምን አይነት መልኩ ነው ሊሆን የሚችለው? ሁደል ሊልሙተቂን ለሙተቆች መመሪያ ሂዳያ የሚሰጥ ቁርአን እያለ አላሁ ሱብሃነሁ ወተዓላ ሽፋ እያለው መፈወሻ እያለው ረሕመ እያለው ቁርአን ሚን ኡሱሊል ኩፍር ይባላል። ዛሂሩን መከተል ሙሐመድ አሚን ሽንቂጢ ረሕመቱላህ ዐለይህ አድዋኡል በያን የሚል የተፍሲር ኪታብ አላቸው። እዛ ላይ አፈላ የተደበሩን አልቁርአን አማ ዐላ ቁሉቢን አቅፋሉሃ የሚለው ቁርአን አንቀጽ ላይ ይህን ንግግር ያመጡና ሚን አሽናዒል ባጢል እጅግ በጣም አጸያፊና ውርቅ የሆነ ከንቱ ንግግር ነው አሉ። ወአቅበሒ ተናቁብ ቁርአን ጋር የሚጻረር የሆነ ንግግር ነው ይላሉ። ምክንያቱም ቁርአን ምን ይላል? አፈላ የተደበሩን አልቁርአን ቁርአንን አያስተነትኑምን? አማ ዐላ ቁሉቢን አቅፋሉሃ ወይስ በልቦናቸው ቁልፍ አለ የዘጋባቸው ይላል ቁርአን። ቁርአን